ቫያግራ ሲባል አብዛኞቻችን ሰምተን እንደምናውቅ ጥያቄ የለውም። ይሄ መድኃኒት መጀመሪያ ሲመረት ግን ለልብ ህመም እንደታሰበ ያውቃሉ? ቫያግራ መጀመሪያ የሰራው ፋይዘር የምንለው ፋርማሲቲካል ካምፓኒ ሲሆን ይህን ካምፓኒ አብዛኞቻችን በኮቪድ ጊዜ ፋይዘር በሚባለው ክትባት እናውቀዋለን። መጀመሪያ ይሄን ሲሰራ አንጃይና ለምንለው የልብ ህመም ከልብ ህመም ጋር ተያይዞ ለሚመጣ ከፍተኛ የሆነ ለደረት ህመም መፍትሄ ይሆናል ብሎ ነበር የሰራው። ወደ ሪሰርች ከገባ በኋላ ግን እንደታሰበው ወደ ልብ የደም ፍሰትን ሳይጨምር ቀረ። ግን አክሲደንታል ፋይንዲንግ ሆኖ ወንድ ታካሚዎች ላይ የብልት መቆም ላይ ከፍተኛ እገዛ እንዳደረገ ታየ። በዚህ የተነሳ ነው ተጨማሪ ሪሰርቾች እንዲደረጉ ተደርጎ ወደ አሁን ወደምናውቀው ኢሬክታይል ዲስፋንክሽን ጥቅም ላይ የዋለው ማለት ነው። ከዛም በተጨማሪ አሁን ላይ ለፓልሞናሪ ሃይፐርቴንሽን እንጠቀመዋለን። ግን አመጣጡ በዚህ መልኩ ነው የመጣው ማለት ነው። ስለ ኢሬክታይል ዲስፋንክሽን እና ቫያግራ አንድ ሀሳብ ለመጥቀስ ያህል አንድ ሰው በቋሚ ቫያግራን ለግንኙነት የሚጠቀም ከሆነ ከመድኃኒቱ ሳይድ ኢፌክቶች በተጨማሪ ለመድኃኒቱ ሳይኮሎጂካሊ ዲፔንደንት ይሆናል። ይሄ ማለት ምንድነው? ያንን መድኃኒት ካልተጠቀምኩኝ አልጋ ላይ ፐርፎርም ማድረግ አልችልም ብሎ ራሱን ሳይኮሎጂካሊ እንዲያምን ያደርገዋል። ስለዚህ መድኃኒቱን ካልወሰደ ያ ችግር ይመጣል ማለት ነው። ይሄንን ሳይኮሎጂካል ኢሬክታይል ዲስፋንክሽን ከምንላቸው አንዱ ነው ማለት ነው። ስለዚህ ለዚህ ሊያጋልጠን ስለሚችል ይሄን መድኃኒት በጥንቃቄ በሐኪም ትዕዛዝ ብቻ ብንጠቀመው ብዬ እመክራለሁ። ይሄ ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉለት። ፔጃችን ፎሎ ማድረግ አይረሳ። አመሰግናለሁ።